ቤተሰብ ሰላም አለይኩም ወራህመቱላሂ ወበረካቱሁ እንደናችሁ ደህና ናችሁ ወይ? ዛሬ እስኪ ሁሙስ አሰራር ላሳያችሁ። እዚህ ጋር ሁሙስ ነክሬ አድሬ ቀቅዬ ሲበርድልኝ እዚህ ጋር ፈጨው ነው። እዚህ ጋር ከሙን ግማሽ ማንኪያ ከሙን፣ ትንሽዬ ጨው፣ 3 ፍሬ ነጭ ሽንኩርት፣ 3 ፍሬ በረዶ፣ ወይራ ዘይት 3 ማንኪያ የሚሆን በሾርባ ማንኪያ 3 ማንኪያ የሚሆን በግምት ነው ያደረኩት ማለት ነውና እነዚህን ሁሙስ ልሰራቸው ነው እላቸዋለሁ። እዚህ ጋር መፍጫዬን አቅርቤያለሁኝ። ከዛ ሁሙሴን አደርጋለሁኝ። ሌላ የሚደረገው እንትን ነው ጤና ወይንም የሰሊጥ እንትን ይሄው እሱ ነው ማደርገው። እሱን አድርጌ የሚበቃችሁን ያክል በግምት ነው። እኔ ብዙ ጊዜ ምግቦቼ በግምት ነው የሚሰሩት። ግን ምግቤ ደህና ነው። አንድ ቀን ምግብ ሰፍሬ እንደዚህ አድርጌ አላውቅም። ግን አንድ ቀን ምግቤ አይበላሽም። እና መፍጫዬት ደግሞ አንሳም ቢያለች ንግር ብጣት እናዝጋ በሌላ ልፈጫው ነው ማለት ነው። ልፋ ያለው ጉልበት እንግዲህ ልፋ ያለው ገንዘብ ግድግዳ ሲቆፍር ያድራል እንደሚባለው ማለት ነው። በዚህ ጋር በደንብ መታሁት አሁን እና ትርፍቃ በመኖሩ አልহামዱሊላህ። እና እንደዚህ አድርጋችሁ ለጧት ቁርስ እዛ ግጣም ባላት እቃ መጥበው ጭቃ ካሰት ትንሽ ወይራ ዘይት ጠብ ታረጉና ያው ዲኮሩ እንዲያምር ነው እንጂ ሌላ ነገር አይደለም። ግን ዲኮር የሚያስፈልገው ደግሞ ሲቀረብ ነው። ምግቡ ደርሶ ሲቀረብ የዛኔ ዲኮሩ ያምር ቆንጆ ነው። ግን ለማሳየት ያክል ነው። እናማ እንደዛ አድርጌ ጨረስኩኝ። ትንሽ ወይራ ዘይት ጠብ አረግባታለሁኝ። በዚህ መልኩ የሚያምር ሆኗ። ዲኮር የሚያስፈልገው እንዳልኳችሁ ሲቀረብ ነው። እዚህ ጋር ቅጠል የናና ቅጠል ሌላ ጊዜ እንደዚህ ሎሚ ምናምን እናረግበት